ላችን ደግሞ ፕራይሲንግ ዩርሰልፍ ነው። ምንድነው ፕራይሲንግ ዩርሰልፍ? እራሳችሁን ፕራይሲንግ የምታደርጉባቸው ሌቭሎች አሉ። ስለዚህ ከማውራታችን በፊት መጀመሪያ አፕወርክ ላይ ሁለት አይነት ስራዎች አሉ። ፊክስድ ፕራይስ እና ሃወርሊ ፕራይስ የሚባሉ አሉ። ፊክስድ ፕራይስ ከሆነ ምንድነው ለስራው አንዴ ብቻ ነው የሚከፈላችሁ። ለምሳሌ አንድ የ10 ደቂቃ ቪዲዮ ኤዲት አድርግልኝ ካላችሁ ክሊያንቱ ለምሳሌ $50 ካላችሁ ያን ቪዲዮ ኤዲት አድርጌ ስጨርስ በቃ የሚከፍለኝ $50 ብቻ ነው ማለት ነው። ሃውርሊ ከሆነ ግን በሰራ ነው የሰዓት እርዝመት እንጂ በሙሉ ስራው አይደለም። ስለዚህ የ10 ደቂቃ ቪዲዮ የ10 ደቂቃው ስራ 3 ሰዓት ከፈጀብኝ ለምሳሌ በደቂቃ $10 ከተስማማን 3 ሰዓት ከፈጀብኝ ስራው $30 ይከፈለኛል ማለት ነው። እንደዚሁ 7 ሰዓትም ከፈጀብኝ $70 ይከፈለኛል ማለት ነው። ጀስት በፊክስድ ሳይሆን ከሰዓቱ ጋር በወሰደው የሰዓት እርዝማኔ ነው የሚከፈለው ማለት ነው። ስለዚህ እስቲ እሱን ወደ ቀድሞ ፕሮፋይላችን እንመልከት። እስቲ ፕሮፋይላችን ላይ ለምሳሌ እዚህ ጋር ፋይንድ ወርክ የሚለው ጋር ልግባና እሺ እዚህ ጋር ሰርች ጋር ገብቼ ስክሪፕት ራይተር ባለው ለምሳሌ አሁን እዚህ ጋር ኤክስፒሪየንስድ ዩቲዩብ ስክሪፕት ራይተር ይላል። ይኸው ፕራይሱን እዚህ ጋር ያያችሁት ፊክስድ ፕራይስ ይላል። ኤስቲሜትድ በጀት $3000 በጣም ትልቅ ክፍያ ነው። እዚህ ጋርም እንደዚህ ዩቲዩብ ስክሪፕት ራይተር ኒድ ፎር አኒሜሽን ቻናል ነው። እዚህ ጋር ለምሳሌ ይሄኛው ደግሞ ይወልድ ሃወርሊ ኤስቲሜትድ 3 to 6 months 30 hours per week በሳምንት ለ30 ሰዓት ማለት ነው። እስቲ ለምሳሌ ወደታች ሌላ ካየን ዲስ ኦልሶ ፊክስድ ፕራይስ ነው። እዚህ ጋር ፔመንት አን ቫሪፋይድ ያለ ይሄን ነገር በደንብ በኋላ የምናየው ይሆናል። ምንድነው ቫሪፋይድ እና አንቫሪፋይድ የሚባል ነገር አለ። ፊክስድ ፕራይስ ነው $20 ነው። ይሄን ልክ ፕሮጀክት ሲጨርሱ $20 ይከፍላቸዋል ማለት ነው። ይሄኛው ደግሞ ሃወርሊ ነው፣ በሰዓት ይከፈላቸዋል ማለት ነው የስራው። ስለዚህ ልዩነቱ ይሄ ነው፣ ፊክስድ እና ሃወርሊ የምንለው። ለምሳሌ እኛ አሁን ጀማሪ ከሆነ እንዴት ነው ፕራይሱን አድጀስት የምናደርገው? መጀመሪያ እንደመሆናችን መቼም ከመሬት ተነስተን $60 $70 $100 አንለው። ስለዚህ እንዴት ነው መጀመሪያ ፕራይሳችንን አድጀስት የምናደርገው? ቢግነር ከሆንን መጀመሪያ ማድረግ ያለብን ምንድነው ማርኬቱን ሪሰርች ማድረግ ነው ያለብን። አፕወርክ ላይ አሁን ባየነው መሰረት አፕወርክ ላይ ለምሳሌ ለዩቲዩብ ቪዲዮ ስክሪፕት ራይተር ምን ያክል ነው እየተከፈለ ያለው፣ ወይም ግራፊክ ዲዛይነር ምን ያክል እየተከፈለ ያለው፣ ዌብ ዲቨሎፕመንት ከሆነ ምን ያክል ነው እየተከፈለ ያለው፣ የኔ አንሷል ወይስ በጣም ከፍሏል የሚለውን አጀስት የምናደርገው ሌሎችን ሪሰርች ስናደርግ ነው። አጀስት የምናደርገው ደግሞ ከራሳችን ኢንተርሌክ ካሉ ለብል ነው። አንዳንዶቹ ኤክስፐርት የሚሉ አሉ። አሁን ለምሳሌ ገብቼ ማሳያችሁ አሁን እዚህ ጋር ኢንተርሚዲየት ይላል፣ ቢጊነር የሚል አለ። እዚህ ጋር ለምሳሌ ኤክስፐርት ነው ኤክስፐርት። ስለዚህ አሁን ራሳችን የምናወዳድረው ከማን ጋር ነው? ከቢጊነሩ ጋር ነው። ከቢጊነሩ ጋር ለምሳሌ $5 ካለ በዛ ስራ ላይ አብዛኞቹ $5 የሚል ከሆነ አናንስም ከፍ ማናደርገውም $5 አድርገን አጀስት እናደርገዋለን። ስለዚህ የሌላውን ማየት በጣም አስፈላጊ ነው። ኤክስፐርት ከሆነ በኤክስፐርት፣ የኛውን በቢግነር ስለሆነ ከቢግነር ጋር ነው የምናወዳድረው ማለት ነው። ስራ ላይ በምንሰራበት ጊዜ ሬታችንም 5 እንዲሆን አለብን። ሰክሰስ ሬት አለ። ስራ በምንሰራበት ጊዜ ሙሉ ስራውን ለክሊያንቱ አስረክቧል አላስረክብም የሚለውን እሱም ፕራይሳችን አጀስት ከማድረግ ጋር ይገናኛል። ስለዚህ
ስራዎችን በምንሰራ ጊዜ ስራውን መጨረስ ሬት 5 ሬት ማግኘት መቻል አለብን ማለት ነው። ሌላኛው ደግሞ ስለ ሬታችን ትራንስፓረንት መሆን ነው ያለብን። ከክላይንት ጋር ስታወሩ ሚስ አንደርስታንዲንግ መፈጠር የለበትም። የምናወራው ፕራይስ ግልጽና ሻርፕ መሆን አለበት። ሁለተኛው ደግሞ ኢንተርሚዲየት ነው። ኢንተርሚዲየት ላይ ትንሽ ስራዎችን ሰርተን ሊሆን ይችላል፣ የሆነ ሬቶችን ይዘናል ማለት ነው። ብቻ ጀማሪ አይደለንም። ስለዚህ ስኪላችሁን ኢቫሉዌት አድርጉና ቀስ እያላችሁ ሬታችሁን ከፍ ማድረግ ትችላላችሁ። $5 ከጀመራችሁ 10፣ 15፣ 20 እያላችሁ እንደ ሌቭላችሁ ትጨምራላችሁ። ኢንተርሚዲየት ላይ ከሆናችሁ ታይማችሁን አወርሊ አጀስት ታደርጉት። ምክንያቱም በፊክስድ ፕራይስ ሲሆን ትንሽ ፔመንቱ ዝቅ ማለት ነገር አለ። አድቫንስድ ወይ ደግሞ ኤክስፐርት ከሆናችሁ በደንብ ከፍ ያለ ሬት ማስከፈል ትችላላችሁ። አንዳንዴ በአንድ ሰዓት ውስጥ ቪዲዮ እንዲሰራልኝ ኤዲት እንዲደረግልኝ እፈልጋለሁ የሚል አለ። በሁለት ሰዓት ውስጥ የሆነ አፕሊኬሽን ሶፍትዌር እንዲሰራልኝ እፈልጋለሁ የሚል ክሊያንት። እንደዚህ አይነት ጊዜ ላይ ኤክስፐርት ወይ አድቫንስድ ነው የፈለጉት እና እንደዚህ አይነት ሁኔታ ላይ ክፍያውም እንደዛው ከፍ ያለ ክፍያ ይሆናል። ስለዚህ እነዚህን ካየነው ምንድነው ፕሮፋይላችን ላይ ገብተን አሁን ሬታችንን እናስተካክል ማለት ነው። ፕሮፋይል ላይ ነው የምንገባው። ፕሮፋይል እዚህ አሁን ሬት ምትላለች። እኛ ያው 25 ነው ያልናት ጀማሪም ስለሆነ ከ5 እስከ 10 ባለው ወይም ደግሞ ሌትሴት 10 ማድረግ እንችላለን። ሴቭ እናደርጋታለን። አሁን ሬታችን ወደ $10 ፐር አወር ቀየር ነው ማለት ነው። ይሄ ማለት ግን ምንድን ነው ጀስት ክሊያንት መቶ ፕሮፋይላችንን ሲያዩ የኛ ያስቀመጥነው ይሄ ነው እንጂ ግድ በዚህ እንሰራለን ማለት አይደለም። ግን ክሊያንቱ የሚያየው ይሄን ነው። ሰው እንደዚህ ካደረግን ቀጣይ ሞጁላችን ነው የምንሄደው።